እነዛ ልጆች አሁን በዚህ ጉዳይ አለን ሰፋ ልጆች ነው ምናምን ነው እኛም ለአብርሽ ለቡቼ በተለይ ነቃ እዩኤል ነበር ሲጠቀሱ ነበሩት በዩኤል ጉዳይ እኛም አንሰማ ጀማውን ከጀርባ ያያችሁት ነው አይደል? የሚሰማ የሚናገር ጀማ አይደለም። ሰውን በጣም አመስጋኝ ሰው አክባሪ ጀማ ነው፣ ግን በምንወደው ከመጡብን ወደ ኋላ ምን አይደለም። just actions speak louder than words. just be careful. ተጠንቀቁ። የመጨረሻ ማስጠንቀቂያ ተጠንቀቁ። ወደ ኋላ ምን ሰዎች አይደለም። ተጠንቀቁ። እሺ አሁን ሰፈር ነው ያላችሁ ተብለን መተናል። ጠላ ቤት ናችሁ ተብሎ ደግሞ እየፈለግናችሁ ነው። ጠላ ቤትም ስንሄድ የላችሁም። ጠጅ ቤት ይሁን አረቄ ቤት እስኪ ብቻ እዛም ሄደን እንፈልጋችኋለን። ሰዓታችሁ መቁጠር ጀምሯል። ስነ ስርዓት ይኑራችሁ። አስቀይማችኋል እንዳላያችሁ ሲጀምር ብታጀሩስ ከዚህ በኋላ ሰማችሁኛ? እንዳላያችሁ ቡቼን እዩን ሁላ የምትነኩ አብርሽን የምትነኩ ሁላ ቪዲዮ ስትሰሩኛ ካገኘናችሁ እኛን ሰማ እናንተ ልጅቷን ወክላችሁ እስከወጣችሁ ድረስ እኔም ደግሞ የሰፈሮቼ ልጆች ይመለከቱኛል። አብርሽ አባቴ ስለሱ ይመለከተኛል። ስለ ቡቼም ስለ እዩም በጣም ይመለከተኛል። የማስብላቸው ልጆች ናቸው። አሁን ኢቭን ሰፈራችሁን ያለው መታችሁ አናቱ በየትኛውም ነገር ዙሪያ ዲል አደርጋለሁ ከእናንተ ጋር። ግን በስነ ስርዓት ልነግራችሁ የምፈልገው ነገር የነዚህ ልጆች ስም ከእንግዲህ ቪዲዮ ላይ እንዲህ ሰፈር ላይ ሁላ እንድታነሱ አልፈልግም። ጥንቃቄ እንድታደርጉ የመጨረሻ ማስጠንቀቂያ ጨርሻለሁ። ጭራሽ እኛ ያለቀ ነገር ትራርስ መጥተው ቢያበጣብ ሰው በሞተ ጉዳይ እንዴት ሰንት እኔ ደግሞ ማሳሰብ የምፈልገው ደግሞ የምነግርሽ ነገር አንቺ ጂጓ ማለት ነው በቃ እነዚህን ፍሪኮች ተማምነሽ ሌላ ነገር ውስጥ እንደማትገቢ በጣም አይ ሆፕ ዛት የማይሆን ነገር ነው። እንክት እንዴት ቀለበት አስደርጋለሁ ምናምን ብትለው ጭራሽ ያንተ ራስህ ማለት ነው በቃ በጊዜ ግባ ሚስት አግባ። ዝም ብለህ እንዲህ ቀለበት አስደርግ የራስን ቀለበት ሳታረጋ አሁን አንተ ዘላሽ ቀለበት አስደርጋለሁ ወይ? እነዚህን ሰዎች ተማምነሽ ሌላ ችግር ውስጥ እንደማትገቢ ተስፋ አደርጋለሁ ቺኳ። እና የሰፈር ልጆች ናቸው ምናምን እኛም ሰው ሰፈር ሜዳ አቅተንም እንሄዳለን። ሌላ አይነት ነገር መደረግ ካለበት እናደርጋለን። እና ጥንቃቄ ውሰዱ ነው የምለው። እንዴት ናችሁ ቤተሰቦች? አለን ዛሬ መጣሁትኝ የሆነ ማለት እዩኤልና ቡቼ ላይ የሆነ ዛቻ ሰምቼ ነው ማለት እነሱ ጥሩ ነገር እየሰሩ ነው። ትላንት ባያችሁ ቪዲዮ ላይ የማስማማት ስራ እየሰሩ ነው ከነጻነት ጋር ነው ምናምን እና አንዳንድ ደግሞ አሉ ቅጥረኞች ማለት ቡርኬና ከዛ በፊት የቀጠሯቸው ማለት ቡርኬና ኪያ የሚባሉ ዩቲዩበሮች የቀጠሯቸው ዝም ብሎ 1 2 3 ከሰፈር ተለቃቅሞ ሰብስበው የመጡ ልጆች ናቸውና ለአይቼ ማለፍ አቅቶኛልና የማት ሚያሱ በጀማ ምናምን ነው መሰለኝ አላቅምና ጀማ ከተባለ እኔ ራሱ ይወል ያለኝ ጀማ አይታ አለን ይሁሉ ማለት ምትዋቸው ከጀርባ ያሉ ጀማዎች በቃ እኛስ የአብርሃም ነው ተደጋፊ ነን። እነሱ እዛ እንደፈለጉ ስራወሩ ምን ፈራጆች አለን አብርሃም እንዳፈራ ምናምን ሊሉን የመጡትና የሆነ ሐሳባቸውን እንስማና እስኪ እንቀጥላለን። አሉ በጣም የሚይዙት አሉ በጣም ጓደኞቻቸውን አልቻልንም። ሰላም ፋሚሊ እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ማለት እኛ በጣም ደብሮናል። ምን አለ መሰላችሁ ትንሽ ዛቻ ምናምን እየሰማን ነው። ጭራሽ ቀለበት አስደርጋለሁ አንድ እርምጃ ብታልፍ ምናምን ነገር ያለው ልጅ ከድርጊት ብትቆጠብ ጥሩ ነው። አንተ ማን ሆነ ነው ትዳር አፋተ የሰው ትዳር አፋተ ቀለበት የምታስደርገው? ኦሬዲ እኮ ያለፈ ታሪክ ነው አይደል? ባለፈ ታሪክ መግባት የለብህም ሲጀመር እንደዚህ ያደርጋለሁ ምናምን። አንቺም ብትሆኚ ከድርጊትሽ ከምታደርጊው ነገር ተቆጠቢ። አለበለዚያ እኛ ራሱ የራሳችን እርምጃ እንወስዳለን። ይኸው ሰፈራችሁ ላይ መተን ነው ቪዲዮ እየሰራን ያለ ነው እና ከምታደርጉት ድርጊት ብትቆጠቡ አሪፍ ነው። እኔ ልንገረ ዛቻ ምናምን አልዝተብህም። እንደ ውርንጭላ አረገና እንደ አህያ ይኸውልህ ውሃ እጭንብህና እንደ ዲሊቨሪ ነው የምጠቀምህ። ልንገረ እኔ አልዝተብህም አንድ ነገር ስነግርህ ማለት ነው። እና ከምታደርገው ድርጊት ተቆጠብ። አብርሽ ላይ ጭራሽ ጣትህን ሁላ አታይም እንዴ አንተ? ጣትህን ሁላ ለካው እስኪ ስለሱ ለዳስ አብርሽ ላይ ምናምን ቀለበት አስደርጋለሁ ምናምን ትላለህ እንዴ? ጭራሽ ማለት ነው ጭራሽ የሆነ አትጠጋውም ያለበት ድረስ ሁላ አንተ አትደርስም ማለት ነው። እኔ ስነግርህ ፋሚሊ እንድትረዱ የምፈልገው ነገር አንድ ነገር ነው። እኔ ትዳር እንዲፈርስ አልፈልግም፣ እኛም አንፈልግም። ኦሬዲ ላይፍ ጀምረዋል እነዚህ ልጆች። ልትበጠብጡ የተነሳችሁ እነ ኪያ እነ ዩን የምታስፈራሩ ልጆች አላችሁ። ከምታደርጉት ድርጊት ተቆጠቡ። ያው ሰፈራችሁ ላይ መተን ቪዲዮ እየሰራን ነው። እኛ አንሰማም። ያለበት ድረስ እኛ እንመጣለን። ይኸውልህ
ጭራሽ እኛ እናዳምጥም ማለት ነው። ትናንት እነ ዩል ቤት ሄደው ነበር ሰፈር ሄደው ነበር ስጋለ እስኪ ወንድ ኮን ይምጣው እኛ ይሄው ሰፈራችሁን ያለ ነው። ምንም ድርድር በቃ ወፍ ሲጀመርኛ በዩልም ጉዳይ በአብርሃምም ጉዳይ በቡቼም ከመንሰማ ልጅ አይደለም ጭራሽ እኛ ያለቀ ነገር ትራርስ መጣው ሊያበጣብጡ የሞተ ጉዳይ ሰው በሞተ ጉዳይ እንዴት ሰንት ይኸውልህ እኔ ደግሞ ማሳሰብ የምፈልገው ደግሞ የምነግርሽ ነገር አንቺ ቺኳ ማለት ነው በቃ እነዚህን ሰዎች እነዚህን ፍሪኮች ተማምነሽ ሌላ ነገር ውስጥ እንደማትገቢ በጣም አይ ሆፕ ዛት የማይሆን ነገር ነው። እንክት እንዴት ቀለበት አስደርጋለሁ ምናምን የምትለው ሰው ጭራሽ በእናትህ ያንተ ራስህ ማለት ነው በቃ በጊዜ ግባ ሚስት አግባ ዝም ብለህ እንደ ቀለበት አስደርግ የራስን ቀለበት ሳታረጋ አሁን አንተ ዘላሽ ቀለበት አስደርጋለሁ። እነዚህን ሰዎች ተማምነሽ ሌላ ችግር ውስጥ እንደማትገቢ ተስፋ አደርጋለሁ ቺኳ እና የሰፈር ልጆች ናቸው ምናምን እኛም ሰው ሰፈር ሜዳ አያቅተንም እንሄዳለን። ሌላ አይነት ነገር መደረግ ካለበት እናደርጋለን እና ጥንቃቄ ውሰዱ ነው የምለው። ደግሞ አሉ ቅጥረኞች ማለት ቡርኬና ከዛ የተቀጠሯቸው ማለት ቡርኬና ኪያ የሚባሉ ዩቲዩበሮች የቀጠሯቸው ዝም ብሎ 1 2 3 ከሰፈር ተለቃቅሞ ሰብስበው የመጡ ልጆች ናቸውና ስም መጥራት አልፈልግም። ቡቼና ግን ፍሬንዶችን የምታስጨንቁ ሰዎች በጣም አስቡበት። አሳቢ ጭራሽ አንተ ቁራሽ አብራን አው እንደ አንተ እና እነሱ እኮ የሚያወሩ ሰዎች ሁሉ አይደሉ የሚያወሩ ሰዎች ሁሉ አይደሉ የራሳቸው ቀን ይቆጥሩ አንድ ብለን ቆጥረላል ምናምን ከሷ ጋር ካሉን ከምናምን ያውቱና አው በጭራሽ አንተ መቁጠር ጀምራ የራሳችሁን ቀን ቁጠሩ ከዛሬ ጀምሮ ጭራሽ አው ከዛ የትምህርት ቪዲዮ ላይ እንደኛ እኛን ሰማም ኪያ ይባልኝ ወደ ቪዲዮ ያመጣቻለውና ኪያኑ ለማለት ነው በአካል ብናገኘ ሁላ ምን ሰማ አይመስለኝም እናስቀይማለን ጭራሽ ማለት ነው። እነዚህ ልጆች ድጋሚ እኛ ብናያቸው እናስቀይማችኋለን። ሌላ ነገር እኛ አንፈልግም። ይኸውልህ ድርድር ሰላም ምናምን እኛ በፍቅር እናምናለን። በፍቅር የምናምን ወጣቶች ነን። ሰፈራቸው ላይ ነው እኮ ያለው እኛ አንድ ነገር አለ ሰፈራቸው ነው ያለነው አሁን እኮ ይገርመኝ እሱ ነው። እኛ በፍቅር እናምናለን። ትዳር እንዲበጠበጥ አንፈልግም። ኦሬዲ እነዚህ ልጆች ትዳር ውስጥ ነው ያሉት። አንተ ማን ስለሆንክ ነው ትዳር አፋተህ ቀለበት አስደርጋለሁ? መጀመሪያ ደህና ሱሪ ልበስ እስቲ፣ አንድ ቲሸርት ይሆን አሪፍ ነገር እስቲ ልበስ። አንተ ቀለበት አንስተህ እስቲ የምታደርግላት አንተ ማን ነህ? ራስን እንደምንድን ነው የምታየው? ትዳር ታፋታለህ አንተ ጀግና ነህ ማለት ነው? እንደዚህ ነው አስተሳሰብ። ሁላኔ አንተን አወራለሁ በግል ሁላ ባወራ ደስ ይለኛል። ምንም አታመጣም፣ ምንም ነገር አታደርግም። ጭራሽ ኤቢ አንተ አብርሽ ጋር ድረስ ምናምን ትላለህ። እዚህ ጋር ያለውን ስታልፍ ነው አብርሽ ጋር የምትደርሰው። ሲጀምር ፍቅር ነው ማሸነፍ ያለብን። ጭራሽ እኛ ለፍቅር እኛ እንበረከካለን፣ እኛ ለፍቅር እንበረከካለን፣ ለፍቅር እንሞታለን። አለቀ። ፍቅር ያሸንፋል። ወደኋላ መቼም በቃ ትዳር እንዲፈርስ እኛ አንፈልግም። የመጀመሪያው ፋሚሊ እንድትረዱ እንፈልገው እኛ ትዳር እንዲፈርስ አንፈልግም። በቃ ኦሬዲ እነዚህ ልጆች የራሳቸውን ላይፍ እየኖሩ ነው። እንቺኛውም እግዚአብሔር ብሎ የራሷን የሆነ ትዳር እስክመሰረት በቃ የሆነ እሷን ማስተካከል ጥሩ ምክር መምከር ነው እንጂ ሌላ የሆነ ኮንፊውዝ የሚያደርግ ነገር ሰውን የሚያጋጭ ልጅ አብርሽ ብልጥ ነው። ሁለት እግር አለኝ ብሎ ለዛፍ ላይ አወጣም። በቃ ምርጫውን ይዟል። አንቺ ደግሞ እንድትባንኝ ነው ምን ነግርሽ እኮ ተመረጠብሽ እንጂ አንቺ በቃ ካልፎብሻል ያለቀ ነገር ዘመርጀማ ወሪ ሰብስቦ ምናምን እንደዚህ ነው አንዳንድ ተስፋ እየሰጣችሁ ሁሉ አልጠነቀቅም። የሆነ ከማደርገው ድርጊት አልቆጠብም ብትይ ያው ባለፈው ቪዲዮዎችን ላይ ሰርተናል። ጓደኛችን አስጨንቂያታለሁ ሁላ አክስቷ ቤት ሂጂ ነበረ። ገብቶሻል። ቀጣይ አሁን ሌላ ነገር ካየን ይኸውልሽ ቀጣይ ቪዲዮ የምንሰራው ቪዲዮ በጣም ያስጠላ የሚችል ቪዲዮ ልንሰራ እንችላለን። በጣም ጭራሽ አዎ እኛ ደግሞ ያው ክብር ስላለን ዝም አልናት ሂድናም ብለን እኛ አክብረናት ነው። እኛ እንወዳታለን፣ አንጠላትም። ፋሚሊ በጣም ነው የምንወዳት፣ ለሷ ሪስፔክት አለን። ግን የምታደርጊው ነገር ተቆጠቢ። እኛ የምንፈልገው ይሄንን ብቻ ነው። ከምታደርጊው ነገር መንገድሽ ሁላ የሆነ ፈቀቅ ብትይ ሁላ ደስ ይለኛል። ሐሳባቸው እነሱ ነው። እሺ ሰላም ፋሚሊዎች፣ ሰሞኑን በጣም የሚያስጠላ ቪዲዮ እያየን ነው። ስሜታዊ ሆኖ ነው የመጣ ነው። የጓደኞችም ተናደዋል። ምድረ ሕፃን ተሰብስበው እዩልና ቡቼ ላይ የምዝቱ ሰዎች እና በአብርሃም ጉዳይ የምገቡ ሰዎች አቁሙ። ከዚህ በኋላ ቪዲዮ ላይ ሁላ ላያችሁ አልፈልግም። በጣም ነው ማስቀየማችሁ። አሁን ሁላ ሰፈራችሁ ላይ ነኝ። እረፉ በቃ። በማይመለከታችሁ ጉዳይ አትግቡ። አንቺም ደግሞ እነሱ አያዋጡሽም። ይኸውልሽ አብርሃም የራሱን ትዳር ጀምሯል። ጥልቅ አትበይ በቃ አቁሚ። ከዚህ በኋላ ቪዲዮ ላይ ሁላ ላያችሁ አልፈልግም በፍጹም። ጭራሽ እናስቀይማቸው። ጭራሽ አንተ አብርሽን አስቀይማለሁ አስገድዳለሁ ይሏል። እሱ ማን ስለሆነ ምድረ ሕፃን ተሰብስበው ቡቼም ላይ እዩም ላይ እየዛቱባቸው ለምን ማን ናቸው እነሱ የሚዙ? ለነዩም እኛ ያለን እኮ ገብቶሃል። እዩና ቡቼ ሲነኩ እኔ ዝም ብያለሁ። ጭራሽ አስቀይማለሁ። ሰው ስለመጣ ምድረ ሕፃን ሲጀመር አትሉም፣ ከተማ ውስጥ አትሉም። እኛ ኧረ እናስጨንቃቸዋለን። እኔ አይቻቸዋለሁ። ሰፈር ውስጥ አትሉም። ቪዲዮን ከሰሩት በኋላ እኔ አይቻቸዋለሁ። አሁን ከሰፈር አይደለም ለራሱ እኛ ለአንድ ቀበሌ አንበቃ አረም በቃለን። ከኛ ሊያልፉ አይችሉም። እንጠፈጥፋቸዋለን። ዛቻም አይደለም አብርሽ ወንድም እና ስነ ስርዓት ይኑራችሁ።
እንዴ ከአብርሃም ውጪ ወሬ የላቸውም እንዴ? ተነስቶ አብርሃም ላይ ምን ያርጋችሁ? ዘመቻ አብርሃም ላይ ተከፍቷል መሰለኝ። እና ከዚህ በኋላ ያው ማስጠንቀቂያ ነው እየሰጧችሁ ያሉት። ከዚህ በኋላ ቪዲዮም ላይ ላያችሁ አልፈልግም። ቡቼንም እዩንም ስም እንድታነሱ አልፈልግም። ስነ ስርዓት ይኑራችሁ። በአይናችን የመጣችሁት በአይናችን። እና ደግሞ አንድ ምነግራችሁ ነገር ማለት ነው እናንተ ልጅቷን ወክላችሁ ይመለከተናል ብላችሁ ነው የወጣችሁት። እኔም ደግሞ ማለት ነው ከነ ጀሞ የሰፈር ልጅ በቡቼ በዩ በአብርሃም ሲመጣ አንወድም። ሰፈራችሁ ነው ያለሁት። ኢቭን አሁን መታችሁ ታናግሩኝ ትችላላችሁ። ግን የመጨረሻ ምነግራችሁ ነገር ማለት ነው በፍጹም ልጆቹን ቀና ብላችሁ እንድታዩዋቸው ስማቸውን ቪዲዮ ላይ እንድታነሱ አእምሯችሁ ውስጥ ኢቭን እንድታስቧቸው አልፈልግም። በጣም ነው ማስቀይማችሁ። ከባድ እርምጃ ነው የምወስደው እኔ በግሌ ማለት ነው። ጀሞውን ተውትና ይሄ መጨረሻ መልእክቴ ነው። እናንተ ልጅቷን ወክላችሁ እስከወጣችሁ ድረስ እኔም ደግሞ የሰፈሮቼ ልጆች ይመለከቱኛል። አብርሽ አባቴ ስለሱ ይመለከተኛል። ስለ ቡቼም ስለ እዩም በጣም ይመለከተኛል። የማስብላቸው ልጆች ናቸው። አሁን ኢቭን ሰፈራችሁ ነው ያለሁት። መታችሁ አናግሩኝ። በየትኛውም ነገር ዙሪያ ዲል አደርጋለሁ ከእናንተ ጋር። ግን በስነ ስርዓት ልነግራችሁ የምፈልገው ነገር የእነዚህ ልጆች ስም ከእንግዲህ ቪዲዮ ላይ እንዲህ ሰፈር ላይ ሁላ እንድታነሱት አልፈልግም። ጥንቃቄ እንድታደርጉ ነው የምፈልገው። የመጨረሻ ማስጠንቀቂያ ነው። ጨርሻለሁ። ነፂ እኔ ከድርጊትሽ ብትቆጠቢ ጥሩ ነው። እንደተከበርሽ ብትቀመጪ ደስ ይለኛል። በጣም አክብረንሻል። በጣም ነው የምንወድሽ። በጣም ከምታደርጊው ድርጊት ብትቆጠቢ ደስ ይለናል። አለበለዚያ እናስቀይምሻለን። አሁንም እርምጃችን ወስነናል እኛ። በጣም ስለሽ በቃ በጣም የሚያስጠላ ነገር ነው። ገብቶሻል። ባለፈውላ ጓደኛችን በጣም ነው ያስጨነቋት። ይሄን ቪዲዮ እንደምታዩ ተስፋ አደርጋለሁ። በጣም አስጨንቂያታለሁ እና ቡቼን እዩን ሁላ የምትነኩ አብርሽን የምትነኩ ሁላ ቪዲዮ ስትሰሩ እኛ ካገኘናችሁ እኛን ሰማችሁ ቪዲዮ ላ ስትሰሩ እኛው እናንተን ነው የምንፈልጋችሁ። ቪዲዮ ላ የምትሰሩበት አካባቢ እንመጣለን። ያው ሰፈር ላይ ነው ያለሁት። ቀጣይት እንደምትሰራ ቃለው ይድባለው መጣባለው ሁላ አስቀይማችኋለሁ። ከምታደርጉት ነገር ተቆጠቡ። እናንተ ማስሎናችሁ ነው ሰውን ትዳር የምትፋቱት። ማስሎንክ አንተ ማስሎንክ ነው እዩ ላይ የምትዝትበት ማስሎንክ ነው አብርሽ ላይ የምትዝትበት። አንተ ብቻ ከምታደርጉት ድርጊት ብትቆጠቡ በጣም ደስ ይለኛል። አላርፍም። አይ እንደዚህ ሁሌ እንደዚህ እናደርጋለን የምትሉ ከሆነ እኛ ከድርጊታችን አንድ ስቴፕ መተናል። አንሰማም። ጀማው እንሰማለን። የነሱ ጊዜ መፍጠር ጀምሯል። ስለዚህ ከምታደርጊው ነገር ተቆጠቢ። አለበለዚያ ግን አስቀይምሻለሁ። እየሰማሽ ነው አይደል? አስቀይምሻለሁ። ፈራው ነገር አለ። እሺ አሁን ሰፈር ነው ያላችሁ ተብለን መተናል። ጠላ ቤት ናችሁ ተብሎ ደግሞ እየፈለግናችሁ ነው። ጠላ ቤትም ስንሄድ የላችሁም። ጠጅ ቤት ይሁን አረቄ ቤት እስኪ ብቻ እዛ ሄደን እንፈልጋችኋለን። ሰዓታችሁ መቁጠር ጀምሯል። ስነ ስርዓት ይኑራችሁ። አስቀይማችኋለሁ። እንዳላያችሁ ሲጀምር ቡታጀራውስ ከዚህ በኋላ ሰማችሁኛ? እንዳላያችሁ ጀማውን ከጀርባ እያያችሁት ነው አይደል? የሚሰማ የሚናገር ጀማ አይደለም። ሰውን በጣም አመስጋኝ ሰው አክባሪ ጀማ ነው። ግን በምንወደው ከመጡብን ወደ ኋላ የምንል አይደለም። just actions speak louder than words. just be careful. ተጠንቀቁ። የመጨረሻ ማስጠንቀቂያ ነው። ተጠንቀቁ። ወደ ኋላ የምንል ሰዎች አይደለም። ተጠንቀቁ። እና ቤተሰቦቻችን ጀማው እንደምታዩት ነው። በጣም ሆት ሆኗል። ያለፈለግንባቸው ቦታዎች የሉም። ጠላ ቤት ገባን፣ ጠጅ ቤት ገባን። በቃ ተደብቋል መሰለኝ። አላውቅም የት እንዳለው አላውቅም። እነሱ ራሱ አሁን በቃ አረጋግቻቸው ነው ቀን ሙሉ እንፈልጋቸው እያሉ ነበርና በጣም ሆት ሆኗል። አረጋግቻቸው ነው በየቤታቸው ሊና እንፈልጋቸው ብለው ነበረ። አይሆንም ቆይ ትንሽ ትግስት ይወራችሁ ችግር የለም ሊመለሱ ይችላሉ ምናምን ብዬ አጽናንቻቸው ነውና በና ቤተሰብ በቃ ሆት ሆኗል። አረጋግቻቸው ነውና ምንድነው እነሱ የተናደዱት? ምክንያቱም እነዛ ልጆች አሁን በዚህ ጉዳይ አለን ሰፈር ልጆች ነው ምናምን ብለው የመጡት እኛም ለአብርሽ ለቡቼ በተለይ ነቃ እዩኤል ነበር ስም እየጠቀሱ የነበሩት። በዩኤል ጉዳይ እኛም አንሰማም በአብርሃም ጉዳይ አንሰማም ማለት እና ከዚህ በኋላ የነሱ ስም ብታነሱ በቃ ቀጣዩ ላይ በቃ ያልፈለጋችሁ ቦታ የለም። ሰፈራችሁ ወንድ ከሆናችሁ እንደወንዱጥና አትንሸኳሹ። ጓዳ ውስጥ ራሳችሁ ጓዳ ተሸኳሹና የእናንተ ቀን ጀምሯል። እንትን በሉ ተጠንቀቁ። በጣም በቃ